ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ የመረጥናቸው ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ፍሬህይወት ብርሃኑ ነኝ። ከእዳ ወደ ምንዳ በሚል ሐሳብ በካፋ ዞን ለፐብሊክ ሰርቫንት የብልጽግና ፓርቲ አመራርና አባላት ላለፉት 4 ቀናት ሲሰጥ የቆየው ስልጠና ተጠናቋል። የስልጠና ተሳታፊዎች ከስልጠናው ሰፊ ግንዛቤና አቅም ማግኘት መቻላቸውንም ገልጸዋል። የስልጠና ተሳታፊዎች በቦንጋ ከተማ እየተከናወኑ ያሉ የተለያዩ የልማት እንቅስቃሴዎችና የፕሮጀክት አፈጻጸም ያለበትን ሁኔታ ተዘዋውረው ጎብኝተዋል። ባልደረባችን አማኑኤል ኃይሌ ተከታዩን አጠናክሮታል። የስልጠናውን በተመለከተ ስልጠናው በእውነት አሁን ሀገራችን ካለችበት ተጨባጭ ሁኔታ ያሉ ችግሮችን በትክክል የዳሰሰ ያው ለህዝቡም ለአባላቱም ተገቢውን ግንዛቤ ያስጨበጠ ስልጠና ነው የሚል እምነት አለኝ። ይሄ ስልጠና በዚህ በሰራተኛ ወይም በአባላት ብቻ ሳይቀር ወደ ታች ጠቅላላ ህዝቡ ጋር ወርዶ ህዝቡን መወያየት እንዳለበትና በዚህ ላይ አቋሙን መያዝ እንዳለበት እዛው በስልጠና ማጠቃለያ ላይ አባላት የሰጡት አስተያየት አለ። ስልጠናው 4 ቀን የቆየንበት ስልጠና እውነት ለመናገር እጅግ በጣም ጥሩ ስልጠና ነበረ። ከመጀመሪያው ቀን ጀምሮ በ4 የተለያዩ አርዕስቶች ላይ ነው ስልጠናውን የወሰድነውና ቆይታችንም ጥሩ ነበረ። ብዙዎች የተሳተፉበት መድረክ አያያዙን ጨምሮ የተሳታፊው ተሳትፎ ጨምሮ ሁሉም ነገር በጣም ጥሩ ነበረ። በቀረበው በዶክመንቱ ላይ በቀረቡ ነገሮች ላይ ሰፊ ማብራሪያ ከተሰጠ በኋላ በአሉታም በአዎንታም የተነሱ ነገሮች አሉ። እነዚህ በአሉታ የተነሱት ነገሮች በደንብ ተለቅሞ ቀጣይ መሰራት እንዳለባቸው አባላቱ ሰፊ አስተያየት ሰጥተዋል። እንደገና በአዎንታ ያሉ ነገሮችም ያው ግንዛቤ ተጨብጠው ወደፊት የተሳሳተ አመለካከት የተያዙትን መስተካከል እንዳለባቸው የተባለ ነገር አለ። ስልጠናው በዚህ ይሆንና ከልማት ስራዎች ጉብኝት አንፃር እንግዲህ በመጀመሪያ ደረጃ የጎበኘነው ቦንጋ ገብረ ጻድቅ ሻዎ ሆስፒታል ነው። ሆስፒታሉ በእውነት እዚህ እናውቃለን የምንለው ነገር ውስጡ በደንብ ገብተን ያላወቅንበት አሁን እየተሰሩ ያሉ ተጨባጭ ለውጦችን በደንብ አሁን ነው ዛሬ ነው ያየነው ለማለት ይችላል። አዳዲስ ግንባታዎች አሉ። ስለዚህ ሆስፒታሉን በሚገባ አፕግሬድ ለማድረግ የታቀዱ ነገሮች እንዳሉ በጉብኝቱ ወቅት ማብራሪያም ተሰጥቷል። ከዛ ቀጥሎ አሁን በቦንጋ ዩኒቨርሲቲ እየተሰራ ያለውን እዚህ የልማት ስራዎች ተመልክተናል። በእውነት ደስ የሚል ነው። ስለዚህ ለሌላም ሞዴል ነው፣ ይቀጥል ይበርታ የሚል አስተያየት ነው ያለኝ። አመሰግናለሁ። በመንግስት በዞናችን እየተሰሩ ያሉ ፕሮጀክቶችን ዞረን እያየን ነው የነበረውና ከአስተዳደር ህንጻ ጀምረን ሆስፒታል ውስጥ የእናቶች ማቆያ ሌሎች እዛ ውስጥ የሚሰሩ ስራዎችን ከጎበኘን በኋላ ዩኒቨርሲቲ ውስጥ ደግሞ የሚገነቡ ሎጆችን፣ ሆቴሎችን፣ የመምህራን መኖሪያ፣ የአረጋውያን መኖሪያዎችን ካየን በኋላ ነው ቀጥሎ ወደ ለዊ ነው። ለዊ ሆቴል የደረሰበትን ደረጃ አይተናል። አሁን ደግሞ ይህንን የካፋ ቴሌቪዥን እያስገነባ ያለውን ህንጻ ለመጎብኘት ነው የመጣነውና በአጠቃላይ ከስልጠናው ባሻገር በዞናችን ምን እየተሰራ እንደነበረ እውነት ለመናገር ብዙዎቻችን መረጃው አልነበረንም። እኔም እንደ ፋይናንስ ያው ክፍያው ፔመንት ሰርቲፊኬት ተሰርቶ ሲመጣ ሌሎች ባለሙያዎች ያዩትን ክፍያ ከመፈጸም ውጪ ይህ ፕሮጀክት የት ላይ ነው ያለው እንዴት ሆነ የሚለውን አሁን ነው ያየው ያለሁትና በጣም ደስ የሚል ነበር ያየሁት ነገር። እውነት ከዚህ በፊት ብዙ ልማቶች በዞናችን ላይ የሉም የሚል ቅሬታዎች በተደጋጋሚ ይነሱ ነበር። ሆቴሎች የሉም፣ እንግዶች የሚያርፉበት ቦታ የለም የሚል ብዙ ቅሬታዎች ይነሱ ነበርና አሁን እነዚህ የተጀመሩ ፕሮጀክቶች ሲያልቁ የዩኒቨርሲቲው ሲያልቅ የለዊው ሲያልቅ ብዙ እንግዶችን ከተማችን ማስተናገድ እንደምትችል ያየሁበትን አግባብ ነው የነበረውና ደስ ይላል። ከመጠቃቃትና ከመጎዳዳት የጸዳ የፖሊስ የሂስና ግለ ሂስ ግምገማ ሊካሄድ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ፖሊስ ኮሚሽን አስታወቀ። መድረኩ በሁሉም ዞኖች ወረዳዎችና ከተማ አስተዳደሮች ለተከታታይ ቀናት እንደሚካሄድ ተገልጿል። በዚህ ዙሪያ የክልሉ ፖሊስ ኮሚሽን ኮሚሽነር መግለጫ ሰጥቷል። የመግለጫውን ሙሉ ቃል ክፍል ያለሙ እንደሚከተል ያቀርበዋል።
ፖሊስ ከህዝብ የወጣ እንደመሆኑ መጠን ስራውም በህዝብ ውስጥ ለህዝብ ነው። ፖሊስ ስራውን በሚሰራበት ወቅት ሊያጋጥሙ የሚችሉ ክፍተቶች ይኖራሉ። እነዚህ ክፍተቶች በየጊዜው እየታዩና እየተፈተሹ ጉድለቶች የሚሞሉበት እንዲሁም የተሻለ አፈጻጸሞችን በመቀመር ለበለጠ ስራ በመጠቀም እየተፈጠረ ካልተኬደ በስተቀር ህዝቡ በፖሊስ ላይ ለሚያነሳው ቅሬታ ተገቢውን ምላሽ መስጠት አይቻልም። በአገልግሎት አሰጣጡ ላይም ክፍተቶችን ያሳድራል። እናም እነዚህን ለማረምና የችግሩን ባለቤቶች በመለየት እርማት ማድረግ በማስፈለጉ በፖሊስ ኮሚሽን ደረጃ የግምገማ መድረክ ተዘጋጅቷል። የክልሉ ፖሊስ ኮሚሽን ኮሚሽነር ሰብስቤ ሻውኖ በመግለጫቸው ክልሉ በጣም ሰፊ የጸጥታ ችግር የነበረበት ቢሆንም በጸጥታ አካላትና በህብረተሰቡ ተሳትፎ አሁን ላይ በአንጻራዊነት ሰላም መስፈን ችሏል። ባለፉት 6 ዓመታት የግምገማና ማጥራት ስርዓቱ ባለመካሄዱ በግለሰብ ደረጃ የሚፈጠሩ ክፍተቶች በፖሊስ ተቋምና ገጽታ ላይ በከፊልም ቢሆን አሉታዊ ተጽዕኖ አሳድረዋል። የተፈጠሩ ክፍተቶችን ለማረም ጊዜ ወስዷል ነው ያሉት ኮሚሽነር ሰብስቤ ሻውኖ። ኮሚሽነሩ እነዚህ አመለካከትን ሊያዛቡ የሚችሉ በፖለቲካ በሃይማኖትና በብሔር የሚገለጹና ውሳኔን ሊያዛቡ የሚችሉ ገፊ ምክንያቶች ነፃና ገለልተኛ በመሆን ማረም ይገባል ሲሉም አሳስበዋል። እንደ ኮሚሽነሩ መግለጫ የግምገማ ዓላማ ስራን ማዕከል በማድረግ ግለሰቡን ሳይሆን የሰራውን ስራ በመገምገም በስራው ላይ በጥንካሬም ሆነ በደካማ ጎን የታየውን እውነት በመቀመር ስራዎችን ማሳካትና ተግዳሮቶችን መፍታት ነው ብለዋል። ግምገማው ግለሰቦችን የማጥቃት ዓላማ የለውም ያሉት ኮሚሽነሩ ጥፋተኛውን በመለየት ከጥፋቱ ትምህርት እንዲያገኝና በቀጣይ እንዲማርበት የማድረግ ስራ እንደሚሰራ አመራሩም አባላቱም ተገንዝበው በነጻነትና ከቂም በቀል በጸዳ መንገድ ሂስ ማድረግ እንደሚገባቸው አሳስበዋል። የመንግስትና የኮሚሽኑ ዓላማ በመጀመሪያ ስራ ማረም፣ ማነጽ፣ ክፍተቱን ማሳየትና ከዛ እንዲመለስ ማድረግ እንደሆነ ሁሉም ሊያውቀው ይገባል ብለዋል። ኮሚሽነር ሰብስቤ ህዝቡና መንግስት ከኮሚሽኑ የሚጠብቁትን ተልዕኮ ውጤታማ በሆነ መንገድ ለማሳካት እንዲያመች የግምገማው መድረክ መዘጋጀቱን አስረድተው ተቋሙን አንድ እርምጃ ወደፊት ለማሻገር እያንዳንዱ የፖሊስ አመራርና አባላት በዚህ ግምገማ ማለፍ ግዴታ መሆኑን ጠቅሰዋል። ግምገማው በቀጣይ የተሻለ ስራ ለመስራት የሚተጋበት፣ ክፍተት የታየበት ደግሞ ከክፍተቱ ተምሮ ወደ ትክክለኛ የስራ መስመር እንዲገባ በማድረግ በተቋሙ የተሻለ ውጤት እናስመዘግባለን ብለን እየሄድን እንጂ ግምገማው የተለየ ዓላማ እንደሌለው ሁሉም የፖሊስ አመራሮችና አባላት መገንዘብ አለባቸው ሲሉ መግለጫቸውን አጠቃለዋል። መረጃው የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ነው። የኢየሱስ ክርስቶስ ልደት በዓል የፈረንጆች ገና በተለያዩ የዓለም ክፍሎች እየተከበረ ነው። የኢየሱስ ክርስቶስ ልደት በዓልን ለማስታወስ በመላው ዓለም የሚገኙ አማኞች የተለያዩ ሃይማኖታዊ ስነ ስርዓቶች በበዓሉ ላይ እያከናወኑ ናቸው። አሜሪካና አውሮፓን ጨምሮ በርካታ ሀገራት የገና በዓልን ታኅሳስ 15 የሚያከብሩ ሲሆን ኢትዮጵያን ጨምሮ 14 ሀገራት ደግሞ የኢየሱስ ክርስቶስ ልደት በዓልን ታኅሳስ 29 ያከብራሉ። ዘገባው የአዲስ ዋልታ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በመላው ዓለም እየተከበረ ላለው የፈረንጆች የገና በዓል እያከበሩ ለሚገኙ ሁሉ መልካም በዓልን በማህበራዊ ትስስር ገጻቸው ተመኝተዋል። በመልእክታቸውም የፈረንጆች ገና የምታከብሩ የኢትዮጵያ ወዳጆችና የዲያስፖራ ማህበረሰብ አባላት እንኳን አደረሳችሁ ነው ያሉት። ጠቅላይ ሚኒስትሩ በዓሉን ለምታከብሩ ለመላው የዓለም ህዝቦች እንዲሁም ለኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ መልካም የገና በዓል እንዲሆንላችሁ መልካም ምኞቴን እገልጻለሁ ብለዋል። በአዲሱ የፈረንጆቹ 2024 አዲስ ዓመት የዓለምን ፖለቲካ የሚወስኑ ከ40 በላይ ምርጫዎች ይካሄዳሉ። በአዲሱ ዓመት 40 በመቶ የዓለማችን ህዝቦች የሚያስተዳድራቸውን መንግስት ለመወሰን ድምጽ ይሰጣሉ የተባለ ሲሆን አሜሪካ፣ ሩሲያ፣ ኢራን፣ እስራኤል፣ ታይዋን፣ ህንድ፣ ደቡብ አፍሪካና ሌሎችም ሀገራት ምርጫ ከሚደረግባቸው ሀገራት መካከል ዋና ዋናዎቹ ናቸው። ክፍሌ ዓለሙ የአላይን የዜና ዘገባን ያቀርበዋል። የምርጫዎቹ ውጤት የዓለምን የፖለቲካና ዲፕሎማሲ አሰላለፍ ሊቀይሩ ይችላሉ የተባሉ ሲሆን የምርጫዎቹ ውጤቶችና ወደ ስልጣን የሚመጡት ተመራጮች አዳዲስ ውሳኔዎችን የሚወስኑ ሊሆኑ ይችላሉም ተብሏል። ለታይዋን ሙሉ ነጻነት ለማረጋገጥ የሚሰራው ፓርቲ በምርጫው አብላጫ ድምጽ ካገኘ ቻይና ጣልቃ ለመግባት ስትሞክር ከአሜሪካ ጋር ወደ ጦርነት ልትገባ እንደምትችል ተሰግቷል። ሌላኛው ምርጫ የሚካሄድበት ሀገር እስራኤል ትሆናለች የተባለ ሲሆን በተለይም በጠቅላይ ሚኒስትር ቤንያሚን ኔታንያሁ አመራር ደስተኛ ያልሆኑ ዜጎች መበራከትን ተከትሎ አዲስ መሪ ሊመጣ ይችላል ተብሏል።
ሌላኛው ምርጫ የሚደረግባት ሀገር ሩሲያ ስትሆን ፕሬዝዳንት ቭላዲሚር ፑቲን ለ5ኛ ጊዜ ተወዳድረው ምርጫውን እንደሚያሸንፉ ይጠበቃል። በጦርነት ውስጥ ያለችው ዩክሬን የፊታችን መጋቢት ፕሬዝዳንታዊ ምርጫ ለማካሄድ ፕሮግራም የያዘች ሲሆን አዲስ ፕሬዝዳንት ሊመጣ ይችላል ተብሏል። አፍሪካዊቷ ደቡብ አፍሪካ የፊታችን ሚያዝያ ወር ላይ ፕሬዝዳንታዊ ምርጫ የምታካሄድ ሲሆን ላለፉት 30 ዓመታት ስልጣን በአብላጫ ይዞ የቆየው ANC ፓርቲ ሊሸነፍ እንደሚችል ተሰግቷል። ግንቦት ላይ ደግሞ የዓለማችን ቁጥር 1 ባለ ህዝብ ብዛት የሆነችው ህንድ በታሪክ ግዙፉን ምርጫ እንደምታካሄድ ሲገለጽ ጠቅላይ ሚኒስትር ናሬንድራ ሞዲ የ28 ፓርቲዎች ጥምረት በሆነው የህንድ ብሔራዊ ጥምረት ለልማት ፓርቲ የመሸነፍ ዕድላቸው ሰፊ እንደሆነ ተገልጿል። በህንድ አዲስ መሪ ወደ ስልጣን የሚመጣ ከሆነ አሜሪካ ቻይናን በእስያ ለመገዳደር በያዘችው ዕቅድ ላይ እንቅፋት አሊያም ምቹ ሁኔታ ሊፈጠር ይችላል ተብሏል። ሌላኛዋ ምርጫ የምታካሄደው ሀገር ብሪታንያ ስትሆን ያለባትን የጠቅላይ ሚኒስትሮች አለመረጋጋት ምላሽ እንደምትሰጥ ተጠብቋል። ከዚህ በተጨማሪም ኦስትሪያ፣ ቤልጂየም፣ ክሮሺያ እና ፊንላንድ ምርጫ ያካሂዳሉ የተባለ ሲሆን የአውሮፓ ፓርላማ አባላት ምርጫም ይካሄዳል። በአውሮፓ የሚደረጉ ምርጫዎች በቀኝ ዘመም ወይም ስደተኞችን የሚጠሉ ፓርቲዎች ስልጣን እየተቆጣጠሩ በመምጣት ላይ ናቸው። አስቀድማ በሴት ፕሬዝዳንት እንደምትመራ ያረጋገጠችው ሜክሲኮ ሐምሌ ላይ በሚካሄደው ፕሬዝዳንታዊ ምርጫ ላይ 2 ሴት እጩ ፕሬዝዳንቶች ይወዳደራሉ ተብሏል። የዓመቱ የመጨረሻ ምርጫ የሚካሄደው በአሜሪካ ሲሆን ፕሬዝዳንት ጆ ባይደን እና ዶናልድ ትራምፕ የመጨረሻ እጩ ሆነው እንደሚቀርቡ ይጠበቃል። የተከበራችሁ ተመልካቾቻችን ለሰዓቱ የመረጥናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብሬያችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ